ሰላም ውድ የላፍታ ቤተሰቦቼ፣ ኢትዮጵያዊቷ ታዋቂ ተዋናይት ማህደር አሰፋ ከአፍሪካ ግንባር ቀደምት ከበርቴዎች አንዱ ከሆነው ሼህ አላሙዲን ጋር ያላት ሚስጥራዊ ግንኙነት ምን ይመስላችኋል? ይህ ታሪክ በእርግጥ ስለሚያስደንቃችሁ እስከ መጨረሻው ተከታተሉኝ። በመጀመሪያ ማህደር አሰፋን እንወቃት። እሷን የምትወዷት ኮመንት መስጫው ላይ የፊልሞቿን ርዕስ ጻፉልኝ። ማህደር የኢትዮጵያ ታዋቂ ተዋናይት፣ ሞዴል እና የንግድ ሴት ነች። በብዙ ፊልሞችና ድራማዎች የአክቲንግ ብቃቷን አሳይታለች። እንዲሁም በማህበራዊ ሚዲያ በሚሊዮን የሚቆጠሩ ተከታዮች አሏት። በሌላ በኩል ደግሞ ሼህ መሐመድ ሁሴን አላሙዲን ከአፍሪካ ዕውቅ ባለ ሀብቶች አንዱ ሲሆን ከ8 እስከ 10 ቢሊዮን ዶላር የሚገመት ሀብት አለው። እንዲሁም የሚድሮክ ግሩፕ ባለቤትና በኢትዮጵያ ብሎም በሳውዲ አረቢያ ግዙፍ ንግዶች አሉት። እነዚህ ሁለት ሰዎች እንዴት ተገናኙ? ይህ ነው ሚስጥሩ። የሀገራችን የፊልም ኢንዱስትሪ አመርቂ የሆነ ክፍያ ባለመክፈሉ ምክንያት አብዛኞቹ ከፊልም ዓለም ሲጠፉ፣ ጥቂቶቹ ደግሞ በዝናቸው በሀገራችን ሀብታም ከሚባሉ ሰዎች እንዲሁም የሀገራችንን ሀብት ያለ አግባብ ከመዘበሩ ካለፈው መንግስት ባለስልጣናት ጋር በመቆራኘት ሕይወታቸውን በመቀየር እየኖሩ ይገኛሉ። ታዲያ በርካታ አርቲስቶች ስማቸው በዚህ ጉዳይ የሚነሳ ሲሆን ከእነዚህም መካከል ማህደር አሰፋ አንዷ ነች። ማህደር አሰፋ የሀገራችን ዕውቅ ቢሊዮነር ከሆነው ሼህ ሁሴን አሊ አላሙዲን ጋር የፍቅር ግንኙነት በመጀመሯ አንድ ወንድ ልጅ መውለድም ችላለች። በዛሬው ፕሮግራም ሼሁ ከአዲሷ ፍቅረኛቸው አስኳል ተሾመ ጋር የፍቅር ግንኙነት በመጀመራቸው በዚህም ማህደር ያገኘችውን የገንዘብ መጠን እንዲሁም በማህደር አሰፋና በቀድሞ ባለቤቷ መሃል የተፈጠረውን አለመግባባት እተርክላችኋለሁ። እናንተም እንዳስለመዳችሁኝ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩ። ተወዳጇ አርቲስት ከሼህ አላሙዲን ጋር የፍቅር ግንኙነት ከመጀመሯ በፊት ከሌላ ሰው ጋር በትዳር ተሳስራ እየኖረች ነበር። የቀድሞ ባለቤቷ ፓይለት ሲሆን የተገናኙትም እሷ በአዲስ አበባ ቦሌ አየር መንገድ ውስጥ ባለ አንድ ሱቅ የሽያጭ ባለሙያ ሆና በምትሰራበት ወቅት ነበር። በመጀመሪያ እንዳያት ስለማረከችው ወደዚያ በየጊዜው እየተመላለሰ ከተግባቡ በኋላ በጊዜ ሂደት በትዳር የተሳሰራሉ። አርቲስቷ በትዳር ተሳስራ ብትኖርም ትዳሩ የፈረሰው ብዙም ሳይቆይ ነበር። ለትዳሩ መፍረስ ምክንያት የሆነው ባለቤቷ በበረራ ወደ ስዊድን በሄደበት ወቅት ከመጠን በላይ ጠጥቶ ያረፈበትን ሆቴል ሲረበሽ ማናጀሩ እንዲረጋጋ በተደጋጋሚ ቢለምነውም እሱ ግን አሻፈረኝ በማለት ማሸበሩን ይቀጥላል። ያኔ ነው እንግዲህ የሆቴሉ ማናጀር ቪዲዮ ቀርጾ የሆቴሉን እንግዶች ጠጥቶ ረብሿል በማለት ለኢትዮጵያ አየር መንገድ የከሰሰው። የኢትዮጵያ አየር መንገድም እዚያው እንዳለ የሥራ ማሰናበቻ ደብዳቤ ይልክለታል። ወደ ስዊድንም ይዞት የሄደውን ፕሌን ረዳት አብራሪው ይዞ ይመለሳል። እሱም ከሥራ በመባረሩ ምክንያት ያለ ልክ መጠጣትና ከማህደር ጋር መጨቃጨቅና መጣላት ይጀምራል። ይህም ትዳራቸው እንዲፈርስና እንዲለያዩ አድርጓቸዋል። ማህደር አሰፋም ከባለቤቷ ጋር ከተለያየች በኋላ የግድ መስራት ስላለባት ወደ ፊልም ኢንዱስትሪው በመግባት የተለያዩ ፊልሞችን ሰርታለች። በአንድ ወቅትም በጣም ብዙ ፊልሞች ላይ ከመተወኗ የተነሳ የኢትዮጵያ የፊልም ኢንዱስትሪ ለሁለት እስከ መከፈል ደርሶ ነበር። ይህም ማህደር አሰፋ ያለችበት እና የሌለችበት ተብሎ እንዲቀለድ አድርጓል። በዚህ ጊዜ ነበር
ፒምፒዮና የተባለው የሼህ አላሙዲን ሴት አቅራቢ አይን ውስጥ የገባቸው። እሱም የማህደርን ፎቶዎች ለሼህ አላሙዲን አቀረበለት። ሼህ አላሙዲንም የቀረበለትን ፎቶዎች ወደዳቸው። እሷንም ማግኘት ፈለገ። እንደ አጋጣሚም በአንጋፋው ድምፃዊ መሐሙድ አህመድ የክብርና የእውቅና ፕሮግራም የመድረክ መሪ ትሆናለች። በዚህ ፕሮግራም የተገኙት ሼሁ ከሷ ጋር የመደነስ አፍታ ያገኛሉ። ይህም በአካል ለመጀመሪያ ጊዜ ቢያገኟትም በውበቷ በመማረካቸው በተገናኙ በዚያው ቀን አብረው ያድራሉ። አርቲስቷም የደስታቸው ምንጭ ስለሆነች ከሷ ጋር ያላቸው ግንኙነት የተለየ ሆነ። ሼሁ ከሀገራችን አርቲስቶች ጋር የበለጠ ግንኙነት ያላቸው ሲሆን ከእነዚህም መካከል ነቢያት ሰለሞን፣ ሙሉ ዓለም ታደሰ፣ ሐመልባል አባተ ከብዙዎች ጥቂቶቹ ናቸው። ሼህ አላሙዲን ከሌሎቹ በተለየ ሁኔታ ከማህደር ጋር የነበራቸው ግንኙነት ጠበቅ ያለ ነበር። ይህም ከሌሎቹ አርቲስቶች ጋር ያላደረጉትን ከሷ አንድ ወንድ ልጅ እንዲወልዱ አድርጓቸዋል። በውበቷ የተማረኩት ከወንድ አርቲስቶች ጋር ፊልም እየሰራች ሊያዩዋት ስላልፈለጉ ሙሉ በሙሉ ከፊልም ኢንዱስትሪው ያስወጧታል። ሼክ አላሙዲን በሳውዲ አረቢያ እና ኢትዮጵያ ውስጥ ግዙፍ ቤተ መንግስቶች፣ የግል አውሮፕላን፣ የግል ደሴት አሉት። ሁለቱም በማህበራዊ ሚዲያ ላይ ቅንጦተኛ ሕይወታቸውን ሲያሳዩ ይስተዋላሉ። እንዲሁም በብዙ የንግድ ዝግጅቶች አብረው ታይተዋል። በሸራተን፣ ሀያት እና ሌሎች ውድ ሆቴሎች አብረው ሲመገቡ ያዩአቸው ይመሰክራሉ። አርቲስቷም ከሱ የምታገኘውን ዳጎስ ያለ ገንዘብ የተለያዩ የንግድ ሥራዎች ላይ ኢንቨስት ማድረግ ጀመረች። በዚህም የሀብት መጠኗ ከፍ ብሏል። በአርቲስቷ ፍቅር የተነደፉት ሼሁ በሙስና ወንጀል ተከሰው ሳውዲ ዘብጥያ ይወርዳሉ። ይህም ክስተት ከአርቲስቷ ጋር ያላቸው ግንኙነት እንዲቋረጥ ያደርጋል። ምክንያቱም እዚያ በነበሩበት ወቅት ብቸኝነታቸውን ለማስረሳት ፒምፒዮና የተባለው የሴት አቅራቢ ደላላቸው የአንዲትን ሴት ፎቶ ይልክላቸዋል። ሼሁም ባዩት ሴት ውበት ልባቸው ቀጥ እንዲልና ማህደር አሰፋን ከነመፈጠሯ እንዲረሷት ያደርጋል። ያቺም ውብ ጉብል በውበቷ ወደር ያልተገኘላት አስኳል ተሾመ ነበረች። ሼህ አላሙዲንም ከአስኳል ጋር በሳውዲ በሚገኘው ቅንጡ ቤተ መንግስታቸው አሸሼ ገዳሜ ማለታቸውን ይያያዙታል። በዚህ ክስተትም የተነሳ ከልጃቸው እናት ጋር የነበራቸው ጣፋጭ የፍቅር ዘመን ለአንዴና መጨረሻ ጊዜ እንዲቋጭ ምክንያት ይሆናል። የተከበራችሁ ተመልካቾቼ በዛሬው ላፍታ ሚስጥራዊውን ብሎም አስገራሚውን የሼህ መሐመድ ሁሴን አላሙዲንን እና አርቲስት ማህደር አሰፋን ያለ ወጉ በእንጭጩ የተቋጨውን ጉደኛ ቅኝት በአጭር ተረኬላችኋለሁ። በቀጣይም በሌላ ታሪክ እንገናኛለን። ቪዲዮውን ላይክ በማድረግ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉን። በቀጣይ እስክንገናኝ መልካም ቆይታ። ቻው።